ጌታችን እና መድኃኒታችን ኢየሱስ ክርስቶስ ለእኛ ሲል በፈጸመው የማዳን ሥራ ይሁዳ ጌታን በማሰም አሳልፎ ከሰጠው በኋላ ክፉዎች አይሁድ ይዘው ሲያንገላቱት፣ አስረው ሲገርፉት፣ ዓይኑን ሸፍነው በጥፊ እየመቱ ማን ነው የመታህ? ካሁን በኋላስ ማን ይመታሃል? ትንቢት ተናገር እያኑ ሲዘባበቱት፣ ምራቃቸውን ሲተፉበት፣ የእሾክ አክሊል ጎንጉነው በራሱ ሲተፉበት፣ ወደ ውስጥ እንዲገባ በዘንግ ራሱን እየመቱት ሲያሰቃዩት፣ እርሱ ግን ሁሉን ማድረግ እና ማጥፋት ሲችል ስለ ፍጹም ፍቅሩ ሲል ሁሉን ታገሰ። በዚያን ጊዜ ጌታ መድኃኔ ዓለም ብዙ ተአምራት ሰርቷል። ከእነሱ መካከል አንዱ ጌታ ኢየሱስ ክርስቶስ በአይሁድ ተይዞ ወደ አውደ ምኩና ሲገባ በኃያላኑ ጭፍሮች እጅ የተያዙ ረጃጅም ጦሮች ከበሩ ቆመው ነበር። ሲያያቸው ልክ ሰው እንደሚሰግደው ጦሮችም ለጌታ ተደፍተው ሰገዱለት። አይሁድም ይህን በተመለከቱ ጊዜ ወደ ጲላጦስ ሄደው ጦር ይዘው በደጅህ የቆሙት ሰዎች ከኢየሱስ ደቀ መዛሙርት ጉቦ ተቀብለዋል፣ የያዟቸውን ጦሮች በኢየሱስ ፊት አሰግደዋቸዋልና አሉት። ጲላጦስም በኢየሱስ ፊት የሰገዱ ጦሮች ስንት ናቸው? ጦር የያዙ ሰዎችስ ስንት ናቸው? አላቸው። አይሁድም እያንዳንዳቸው አንድ ጦር የያዙ 7 ሰዎች ናቸው አሉት። ጲላጦስም ከመካከላችሁ የምታምኗቸውን ሰዎች መርጣችሁ ለእያንዳንዱ ጦር 10 ሰው መድቡ። ይህን ካደረጋችሁ በኋላ ጦሮች ወዳሉበት ኢየሱስን እናምጣውና ጉቦ ተቀብለዋል የተባሉት ሰዎች መርምረን እንረዳለን አላቸው። አይሁድም ጲላጦስ እንዳዘዛቸው ከወገኖቻቸው የታመኑና ኃያላን የሆኑ ሰዎች መርጠው ለአንድ ጦር 10 ሰዎች መደቡ። ጦር የያዙ ሰዎች ቁጥር 70 ሆኑ። ከዚያም ጲላጦስ እነዚህ ሹል ጦሮች ወዳሉበት ኢየሱስን ያመጡት ዘንድ አዘዘ። ነገር ግን አሁንም ጌታ መድኃኔ ዓለም ባያቸው ጊዜ እነዚህ ጦሮች ለኃያላኑ ጭፍሮች አሸንፈው በጌታ ፊት ሰገዱ። አይሁድም ይህን በተመለከቱ ጊዜ በታላቅ ቃል ጮኸው እንደዚህ ሰው ያለ አስማተኛና መተተኛ አይተን አናውቅም አሉ። በዚያ የሚኖሩ የሮም ሰዎችም አስማተኛና መተተኛ የሚወጣው ከአይሁድ ወገን ነውና እስኪ እናንተ እንደምትሉት እሱ አስማተኛ ከሆነ እናንተም አስማት ወይም መተት አድርጉበትና ይህን ሰው አሸንፉት አሏቸው። አይሁድም ለኛስ እንደሱ ያለ አስማት ወይም መተት ማድረግ አይቻለንም ብለው ዳግመኛ ለአንድ ጦር 15 ሰዎች ይመድብ ዘንድ ጲላጦስን ለመኑት። ጲላጦስም አይሁድ እንዳመለከቱት አደረገ። በእያንዳንዱ ጦር ላይ ኃያላንና ጽኑዓን የሆኑ 15 ከሮማን ወታደሮች መደበ። ከዚያም ራሱ ጲላጦስ ጦሮቹ ካሉበት ቦታ ተገኝቶ ወንበር አዘርግቶ ተቀመጠና ጌታ ኢየሱስን አስመጣው። ጌታም እነዚህ ጦሮች በተመለከታቸው ጊዜ 3 ጊዜ ሰገዱለት። ጦሮቹን የያዙ ኃያላኑ ሰዎች ግን በኃይል ወደ ኋላቸው ይስዋቸው ነበር። ነገር ግን ስግደቱን ሊያስጥሏቸው አልተቻላቸውም። ጲላጦስም ይህን በተመለከተ ጊዜ ፈራ፣ ተንገተከተ። በጭንቅና በመከራ ወደ ቦታው ተመለሰ። በመንበሩ ላይ ተቀመጠና ጌታ ኢየሱስ እና አይሁድንም ጭምር በፊት ለፊቱ አቆማቸው።
አይሁድ ግን ይህን እንኳ አይተው አምላክነቱን ሊረዱት አልቻሉም፣ አይነ ልቦናቸው ታውሯልና። ይልቁንስ የሐሰት ምስክር አቁመው በጌታ ላይ የሐሰትን ክስ መሠረቱበት። ዳግመኛም የዚህ ሰው ደሙ በእኛ ላይ ይሁን፣ በልጅ ልጆቻችንም ይድረስ፣ አንተ ብቻ ስቀለው እንጂ እያሉ ጮኹ። ጲላጦስም ወስዳችሁ እናንተ ሕጋችሁ እንደሚያዝ ፍረዱበት እንጂ እኔስ በዚህ ሰው ላይ የሞት ፍርድ የምፈርድበት አንዳችም ምክንያት አላገኘውበትም። እኔ ይህ ሰው አምላክ እንደሆነ ነው የተረዳሁት፣ ከዚህ ጻድቅ ሰው ደም ንጹሕ ነኝ በማለት ልክ አሁን ካህናት እኛን ቅዱስ ቁርባን ከማቆራበራቸው በፊት በውሃ እንደሚታተቡት እጆቹን በውሃ ታተበ። አይሁድም አካሉ እስኪደቅ ቆዳውና ሥጋው እስኪተለተል ደሙ ፈሶ እስከሚያልቅ አጥንቱ እንደ በረዶ ነጭ እስኪሆን በእሾህ ጅራፍ 6666 ጊዜ ገረፉት። በልስጥሮስ አደባባይ ላይም እርጥብ መስቀል አሸክመው እያንገላቱ ወደ ቀራንዮ ወሰዱት። መስቀሉም ቁመቱ 7 ክንድ ከስንዝር ወርዱ 3 ክንድ ከስንዝር አድርገው ነበር የሰሩት። 6 ሰዓት ላይ በረዣዥም ብረቶች 5 ቦታ ላይ ቸንክረው በሁለት ወንበዴዎች መካከል ሰቀሉት። ጌታው በመስቀል ላይ ተሰቅሎ ባየች ጊዜ ፀሐይ ጨለመች። በመስቀል ላይ ሆኖም ውሃ ተጠማሁን ሲላቸው በቸርነቱ ዝናማትን ከሰማይ የሚያዘንብ እነሱ ግን ሐሞትና መራራ ኮምጣጤ በስፍንጅ ነክረው ወደ ጌታ ኢየሱስ ክርስቶስ ይጠጣው ዘንድ አቅርበውለት 7 ታላላቅ ተአምራት በምድር ላይ ታዩ። ጌታም በመስቀል ላይ 7 ቃላትን ተናገረ። በቀኑ 9 ሰዓቱም በባሕሪ ሥልጣኑ ቅድስት ነፍሱን ከቅዱስ ሥጋው ለየ። በዚች ሰዓት ወደ ሲኦል ወርዶ የአዳምን ዘር ሁሉ ከዲያብሎስ እስራት ምርቆ ነፃ ወጣቸው። 11 ሰዓት ላይ ደጋጉ ሰዎች ዮሴፍና ኒቆዲሞስ በታላቅ ክብርና ሐዘን ጋር ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢመውት እያሉ በንጹሕ በፍትሕ ገንዘው በአዲስ መቃብር ቀበሩት። በዚች ቀን ድንግል ማርያም ልቧ በሐዘን ተቃተለ። ወዳጁ ዮሐንስም ፍጹም ለቅሶን አለቀሰ። ለእኛ ለኃጢአትን ሲል ይህን ሁሉ መከራ የታገሰ አምላክ ክብርና ምስጋና አምልኮና ጌትነት ለርሱ ይሁን። ስለ 13ቱ ሕማማቱ፣ ስለ 5ቱ ቅንዋቱ፣ ስለ ቅዱስ መስቀሉ፣ ስለ ድንግልናቱ፣ ስለ ወዳጁ ቅዱስ ዮሐንስ ብሎ ይማረን። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን። አሜን። ቪዲዮውን ላይክ ቻናሉንም ሰብስክራይብ በማድረግ የሕያው ብራና መንፈሳዊ ቻናል ቤተሰብ ይሁኑ። ሐሳብ አስተያየት ካላችሁ በኮሜንት ያሳውቁን። በቀጣይ በሌላ መንፈሳዊ ቪዲዮ እስክንገናኝ ሰላም እግዚአብሔር ከእናንተ ጋር ይሁን።